ኢየሱስ ክርስቶስ ማርታንና ማርያምን ሁለቱንም ይወዳቸዋል። ለሁለቱም ስፍራ ይሰጣል። ሁለቱም ቤት ነው መጥቶ ያረፈው። ሁለቱም ናቸው የተቀበሉት። ከተቀበሉት ግን ከሁለቱ አንዷ ባከነች ይላል። ማርታ የሚገርመው ነገር ኢየሱስን ተቀብላ የባከነች ሴት ናት። ስፍራ ሰጣ፣ ቤት ሰጣ፣ ወንበር ሰጣ፣ ግን አልተጠቀመችም። ለኢየሱስ ሮጠች እንጂ ከኢየሱስ አልሰማችም። ምንድነው በዚህ ምድር ላይ ስንኖር ትክክለኛ ምርጫ? በዚህ ምድር ላይ ሲኖር ሰው የማምረጥ መብት አለ። ጌታ ኢየሱስ ክርስቶስን እንደ ግል አዳኝ መቀበል ራሱ የሰው ነፃ ምርጫ እኮ ነው። በግድ እግዚአብሔር ጎትቶ የሚያመጣው እዚህ አይደል? ኢየሱስ ክርስቶስ ያድናል፣ ኢየሱስ ክርስቶስ ሕይወት ነው ብለን እንነግራለን። ምርጫው የሰውየው መርጦ ነው የሚመጣው። ምንድነው ግን እግዚአብሔር ትክክለኛ ያለው ምርጫ ስንል አንድና አንድ የተሻለ ምርጫ ከጌታ ጋር ያለን ህብረት ነው። የማይከለከል በቀንም በሌሊት የሚቀጥል አይደለም፣ ምድር ላይ ሰማይ የሚያስገባን ምርጫ ከኢየሱስ ጋር ያለን ህብረት። አሜን፣ ሃሌሉያ፣ አሜን። ክብር ለኢየሱስ ይሁን። ለዛ ነው ጌታ ኢየሱስ ክርስቶስ ይሄ የማይወሰድ ዕድል ነው አለ። እኔ የሚገርመኝ ማርያም ከኢየሱስ እግር ስር አጣች። ምን እንደመጣ ሎክበየለት እከሉዱን ቶኪ መጣ ሎክበየ ሎኮነዱን እሱ ምን ዋሩ ካሬ መጣ ፎቶ ብልጥ ሴት ናት። ምርጫዋ ይገርመኛል። በባህሪያቸው ሴቶች ይባክናሉ ይባላል። ማርያም ግን ይሄ ወግ ይሄ ስርዓት የማይዛት ከኢየሱስ ጋር የዋሉ አብረው የጠጡ ያደሩ ሰዎች እያሉ ቀድማ እግሩ ስር የምትገኝ ብልህ ሴት ናት። ከዛ ኢየሱስ ወንጌል በሚሰበክበት ሁሉ ስሟ ይነሳል ያለው በዛ ክፍል ይኸው ወንጌል በሚሰበክበት ዛሬ ተነሳ፣ ይቀጥላል ማለት። ሴትዮዋ የምትሰጠው አገልግሎት በሰው ልብ ውስጥ ብቻ የሚቀር አይደለም፣ በኢየሱስ ልብ ላይ የሚቀር አገልግሎት ታገለግላለች። ከውላ የለኩይ ማን ወደነን ጌት ማን ወደነን ኢየሱስ ወደነው አዋዳዋደ። አሜን፣ ክብር ለኢየሱስ ይሁን። ስለዚህ ከእግዚአብሔር ጋር ያለን ህብረት ምን ይመስላል? ምን ይመስላል? ትክክለኛ ምርጫ እሱ ስለሆነ ነው ወደዛ ይመጣው። ምን ይመስላል? ወደዚህ ስትመጡ ከኢየሱስ ልትሰሙ ነው የመጣችሁት? ከተገዥ ልትሰሙ ነው የመጣችሁት? ኢየሱስ ክርስቶስ ከሱ አፍ እንድንሰማ ከሱ ጋር ህብረት እንድናደርግ ይፈልጋል። ከሱ ጋር እንድንውል ከኢየሱስ ጋር የዋለ ሰው ያስታውቃል። ክብር ለኢየሱስ ይሁን። ሲናገር በደንብ አሜን እንዳትሉ የሚያደርግ የሚያቀዘቅዝ መልእክት ሊሆን ይችላል፣ ግን ስለ ትክክለኛ ምርጫ እየነገርኳችሁ። ክብር ለኢየሱስ ይሁን። ሰው ውሎውን ይመስላል ይባላል አይደል? ሆሶ መንች ለቦኮቴ ማትመንች እና አንዳንድ ጊዜ ያው ሰዎች ሲሉ የሚሰማው ምንድነው? ስለ አንድ ሰው ሲጠየቁ፣ ስለ አንድ ሰው ለማወቅ ሲፈልጉ የሚውለው ከማን ጋር ነው ይላሉ። ኢት ሆሶ መንች ለአኮላስ ኢት ብክን ላይ ምን ማን ሀወይ ማይ ሆሱ በይለቦ ብክን ሴትዮዋ ትኩረቷና ውሎዋ ሁል ጊዜ ከኢየሱስ ጋር ይመለከታታል። ለኢየሱስ ምግብ ማብሰል ቤታቸው ስለሆነ እንግዳ መቀበል፣ ግን ቅድሚያ የምትሰጠው ነገር አለ። እሷ ቅድሚያ የምትሰጥ ለምንድን ነው? በዚህ ምድር ላይ ያለን ቅድሚያ እየሰጠን ያለነው ለምንድን ነው? አንዳንድ ሰዎች ከጌታ ጋር ምንም አይነት ህብረት የላቸው፣ ምንም አይነት ውሎ የላቸው፣ ግን ጌታ እንድናገራቸው ይፈልጋሉ። በስህተት እዚህ ማለም እንደዚህ አይነት ሰዎች አይጠፉም። ሆሽቤ አናበብንቤ ኡንጥንቤ የቅድስና ህይወት የለም።
ጌታ በሚከፍርበት መንገድ እግዚአብሔርን ደስ የሚያሰኘውን እየመረመሩ መዋል የለም። ግን ሐሙስና ሰኞ ጌታ እንድናገራቸው ይፈልጋል። እግዚአብሔር ከሱ ጋር ህብረት ለሚያደርጉ ሰዎች በሰው በኩል አይደለም የሚናገረው፣ ለራሳቸው ይናገራል። ማርያም ስለ ኢየሱስ አልተነገራትም። በቂ የሆነ መረጃ ከኢየሱስ አፍ አላት ስለ ኢየሱስ። ክብር ለጌታ ይሁን። ምንድነው ቅድሚያ የምንሰጠው ትክክለኛ ምርጫ ያለው እግዚአብሔር ከሱ ጋር ያለን ህብረት፣ የሚቀጥል ህብረት። ስለዚህ ወገኖቼ ከጌታ ጋር ያላችሁ ህብረት ምን ይመስላል? ይንጭ ደካ ኢየሱስ ከከለቀከው መጀሰ ከለቀከው። እንግዲህ ብዙ ሰዎችም አገልጋዮችም ሲሉ ሰማለሁ። አንዳንድ ሰዎች መጸለይ በፍጹም ማይወዱ ግን እንዲጸለይላቸው ይፈልገዋል። በኔ ቀን መጸለይ የለ፣ ሌሊት መጸለይ የለ፣ ሂንከነዳ ሆሳ ወራ ተገኝ እንዲጸልይ። ምሳሌ እያረኩ ያለሁት እዚህ ቦታ ላይ የሚያገለግላችሁ እሱ ስለሆነ ብዙ ቦታ ላይ ውሏችሁ የት እንደሆነ አይታወቅ። ከዛስ አገልጋይ እጅ ጭኖ እንዲጸልይ የሚፈልጉ ብዙ ሰዎች አሉ። መቼ ሰምከን? እሺ። ስለዚህ ኢየሱስ ራሱ ወደሱ የምንቀርብበትን መብት ሰጥቶናል። መጽሐፍ ቅዱስ እንደዚህ ነው፣ አባ አባት ብለን የምንጮህበትን የልጅነትን መብት። ለምንድን ነው በሱ በኩል የምትሰሙት እግዚአብሔርን እያልን ያለውን? ስንሰብክ እግዚአብሔር ይናገራል፣ በትንቢት እግዚአብሔር ይናገራል፣ በሰዎች በኩል እግዚአብሔር ለሰዎች ይናገራል። ይሄንን እየካድኩ አይደል? እናንተ በሌላችሁበት ጌታ ማን እንደሆነ ሳታውቁ ሳትቀርቡ አንድም ቀን ከሱ ጋር ሳትሉ አንድም ቀን ዘፍጥረት አንድን ሳታዩ ሁሌ በሰው በኩል ያ ሰው የሌለ ቀንስ። ስለዚህ ዛሬ በደንብ ይዛችሁ እንድትሄዱ የሚፈልገው ነገር ከኢየሱስ ጋር ያለን ህብረት የተስተካከለ መሆን አለበት። ክብር ለኢየሱስ ይሁን። አንድ ጊዜ አንድ ሰው እንደዚህ አለ፣ እኔ ይሄው አገልግሎት ከጀመርኩ ጊዜ ጀምሮ ጌታ ያልተናገረኝ ጊዜ የለም። አንዱን ግን አልተፈጸመም። ለምንድን ነው ያልተፈጸመው? የዛሬ ዓመት ሐሙስ ላይ የተናገረው እግዚአብሔር ኪዳኑ ዛሬ ሐሙስ ላይ ስትመጡም አልተፈጸመም በነበረበት ነው። ለምን? ያ ማለት እግዚአብሔር እንደተናገረው እንደ ቃሉ እንዲሁ ነው አምናል። ከእግዚአብሔር ጋር ያለን ህብረት ግን ወሳኝነት አለ። ለምን እግዚአብሔር ስለኔ ድካም ለኔ አይነግርም ቀድሞ? ለምን እኔ ከፊት ላለው እኔ ለምወርሰው ነገር እግዚአብሔር ለምን መረጃውን ቀድሞ ለኔ አይነግርም? በወንድሜ በኩል በኔ በኩል ለእናንተ የሚመጣው ማረጋገጫ መሆን አለበት። ከእግዚአብሔር ከኔ ጋር አለ ማለት ነው። ባለፈው ማታ ሌሊት 9 ሰዓት ተነስቼ ስጸልይ ከእግዚአብሔር የሰማሁትን ድምፅ ዛሬ በነቢይ ተገኝ በኩል እግዚአብሔር ደገማ። ቤት እግዚአብሔር ከኔ ጋር አለ ብላችሁ ታውቃላችሁ ወይስ ወንበር ሰብራችሁ ስትሄዱ ነገሩ በነበረበት? እግዚአብሔር ከሱ ጋር ህብረት ከሚያደርጉ ሰዎች ጋር በእያንዳንዱ ሁኔታ ውስጥ እግዚአብሔር አውረዋል። አሜን አሜን። ክብር ለኢየሱስ ይሁን። አንድ ጊዜ ሙሴ ከእግዚአብሔር ጋር ተነጋግሮ ሲመለስ የሆነውን ታሪክ ታውቃላችሁ። ዋይን ነጣ ወጫ ወደ ተራራ እግዚአብሔር ውጣ ሲል ወጡ። ተገናኝቶ ሲመጣ ሙሴን ሲመራቸው ከፊታቸው ሲሄድ አብሮ ከነሱ ጋር ሲሆን ሲመክር ሲያስተምር አቅጣጫ ሲያሳይ አብረው ከሱ ጋር የነበሩ እየዳሰሱ እየነኩ አብረው የነበሩ ሰዎች ከእግዚአብሔር ጋር ውሎ ሲመለስ ግን ማየት አልቻሉ። ለምን መሰላችሁ? ሙሴ ሲመለስ ሲሄድ የነበረውን መልክ ይዞ አይደለም የተመለሰ።
ከእግዚአብሔር ጋር ውሎ ሲመለስ ሌላ መልክ ይዞ ነው የተመለሰው። እና ሁሉም ከኛ ፊትህን ሰውር አሉ። ሙሴ እኮ ገና ዋለ ያው የሻተ ነጊ በማኮ በደማ ያስፈራል የዋለበት በደንብ አሜን በርስ በምድር ላይ ተጽዕኖ ፈጥሮ ትውልድ ላይ ተጽዕኖ ፈጥሮ የበላይ ሆኖ የሚኖር ሰው ማን ነው ካላችሁ ብዙ ትንቢት የሰማ ሰው ሳይሆን ከእግዚአብሔር ጋር የዋለ የሰራዊት ጌታ እግዚአብሔር እንደዚህ ይላል። እኔ እኮ ከሱ ጋር ሆኜ ጌታ እንዲህ ለሕዝቡ ይሄንን መልክ ሰጥቶ ሳይል ገና ሲያዩ ሙሴ ያስፈራል። ሃሌሉያ አሜን። እግዚአብሔር በምድር ላይ ስትኖሩ ባልጣችሁ ፊታችሁ ከብዶ ለመኖር ከፈለጋችሁ ወደ እግዚአብሔር ቅረቡ። አሜን። ክብር ለኢየሱስ ይሁን። ስለዚህ የምንመርጠው ምርጫ ወይም የመረጥነው ምርጫ ትክክለኛ ነው ወይ? ትክክለኛ ከሆነ ምንድነው እኛ የምናደርገው ነገር የምናገለግለው አገልግሎት ሁሉ በእግዚአብሔር ፊት ተቀባይነት ያለው ነው ወይ? ብዙ ሰዎች ከእግዚአብሔር ድምፅን ስለ ሌሎች ሰዎች ይሰማሉ፣ ስለ ራሳቸው ግን ምንም የሚሰሙት ነገር የለም። ያ ሰውዬ ሰውን እንደዛ ሲመላለስ አያለው አይደል ያለው። ከዛ ሰው እንዴት እንደዛ ይመላለስ? ሰውየው ሰው እንደ ሰው እየተመላለሰ ነው እስኪያይ ድረስ እንደገና አጥርቶ እንዲያል። ብዙ ሰዎች ሰው እንደ ዛፍ እየተመላለሰ ኑሮ እንደ ዛፍ እየተመላለሰ ስለ ራሳቸው ጉዳይ ምንም የሚያውቁት ነገር የለም። ከዛ የተነሳ የተነገራቸው ነገር ሁሉ ያውቃቸዋል። እኔ ስለ ራሴ በደንብ የማላውቅ ከሆነ እህቴም ተነስታ ስትናገር እዛ ነኝ ይላል፣ ወንድሜም ተነስቶ ሲናገር ዘመኔን ሙሉ በሁከት ነው ማለት ነው። እግዚአብሔርን የሚሰማ ሰው በየትኛውም ሁኔታ መካከል ጸንቶ ይኖራል። በእግዚአብሔር የሚታመኑ ለዘላለም እንደማይታወቅ እንደ ጽዮን ተራራ ናቸው። ይሄን እኮ በእግዚአብሔር የሚታመኑ ሰዎች አይታወቁም ማለት ነው። ሴትዮዋ ያገለገለችው አገልግሎት ኢየሱስ ጋር ሁከት መሆኑ ገረመኝ። ዛሬም በእኛ ዘመን እግዚአብሔርን ለማገልገል የማንወጣው ተራራ የማንወርደው ሸለቆ የለ። ጊዜ የለንም ለመስማት። ከእግዚአብሔር አፍ የሚወጣውን ትምህርት ለመስማት ጊዜ የለንም። ዛሬ ስለ ውሎዬ ጌታ ወይ ምን ትላለህ? ወደዚያ መንገድ ሊሄድ ነው ዛሬ ምን ትላለህ? እግዚአብሔር ሆይ ስለኔ ምን ትላለህ? አንዳንድ ሰዎች ነገ መንገድ ሊሄዱ ዛሬ ያጸልያሉ። አይጸልዩም እኮ ልከይ ሶደር ሳሳታ ፍሮን ቢኪን እንኮ ኤስ ይቢኪን ዋይላ ገዲስ ይላል። መንገድ ሊሄዱ ሲሉ ስንጸልይላቸው፣ ሲመለሱ ስንጸልይ፣ የሆነ ነገር ሲሆኑ ስንጸልይ፣ ሲጸልይላቸው ብቻ አንድ ቀን የሚጸልይላቸው ሰው የሌለበት ቀን ደግሞ ይገጥማቸዋል። ምን ይሆናሉ? ከዚህ አንድ ጊዜ ጉብኝት ቆይቷል፣ አሁን አይደለም፣ ሌላ ነገር እንዳታስቡና ጉብኝት ሄደን በቤተ ክርስቲያን ውስጥ የቆየ ሰው እና ሰው ቤት ከወንድማችን ኤካሌ ጋር እንጸልይ ብሎ ሰውየው 20 ዓመት እኮ ቸርች ውስጥ ቆይቷል። የኖረው ሲጸለይለት ብቻ ስለሆነ ለምግብም ጸልዮ አያውቅም። አይጠፉም እንደዚህ አይነት ሰዎች። በሰላም ስላልከም ተባረክ፣ በሰላም ያውለን ብሎ እንደዚህ እንደሚደረገው ጸልዮ የሚተኙ ብዙ ሰዎች አሉ። ከዛስ ሰኞ መጥቶ ቀድሞ ነው ወንበር የሚይዙት። ለምን? እንድጸለይላቸው። ጡቅ ባለ የሆነ ጡቅ ባለ ወንጦ ማን አፎ ይበል ወንጥሳካ ማንም ስልክ ቢይዘ ሶበል ይሆን መጨሰ ደናንስ ተንበርከኩ፣ እግዚአብሔርን ፈልጉ።
አንዴ እንደዚህ ያው ብዙ ታሪክ አለ። ያው በልጅነት እግዚአብሔርን ስናገለግል የገጠሙን እኛ ላይ የሚሆኑ ብዙ ነገሮች አሉና አንድ ወንድም ኳየር ውስጥ እያገለገለ ጾም ጸሎት፣ ይሄ በአመት 5 ቀን ጸሎት ምንገባው ጸሎት አለ እና እዛ ጸሎት ላይ እያንዳንዱ ሰው በተራ ይሰብካል። የቃል ጊዜ አለ እና ቀን ሙሉ ነው። አሁን ነው ግማሽ ቀን ምናምን እየሆነ የመጣውና 12 ሰዓት ገብተን ማታ 12 ሰዓት ነው የምንወጣው እና የእሱ ተራ ደረሰ ስብከት ማለት እና ልጁ በጣም ሲዘምር ቸርች ውስጥ የሚይዘው ሰው የለም። እንግዲህ ያን ሁሉ ዘመን አብረን ስናገለግል እዛ ምን ሆነ፣ ልክ አሁን ይሄ እንዲህ የመጨረሻ ጸሎት ከጸለይን በኋላ ከኔ ጋር ነው ዛሬ እግዚአብሔርን ቃል የሚሰሙ ሲባል ፕሮግራም ማለት እንደዚህ አድርጎ ቤት ማዘር ፈልገኛለች አንተ ስብከት መድረክ ሊሰጠው ደርሶ ትፈልጋለች ማዘር አትፈልግ አንተ የማምለጫ መንገድ። እውነቴን ነው ብላችሁ እንደዚህ አይነት ሰዎች አይጠፉም። ዋበድ ብሎ የሚሸሹ ሰዎች አይጠፉም። ግን 20 ዓመት የተጸለየላቸው ናቸው። አንድም ቀን ግን ጸልየው ማያውቁ። ዛሬ እኔ ወደ ኢየሱስ እግር ስር እየገፋኋችሁ ፈልጉ እግዚአብሔርን። መጽሐፍ ቅዱስ እግዚአብሔርን ፈልጉ ፍጻኑም ማለት ፊታቸው። ክብር ለኢየሱስ ይሁን። እግዚአብሔርን መፈለግ ወደ እግዚአብሔር መቅረብ ያጸናል። በትንቢት ይቆማለሁ ብለሽ ከሆነ መቼም አትቆምም። ስትናወጪ እዚህም ትሰሚያለሽ፣ እዛ ጋርም ድምፅ ከሰማሽ ትሄጃለሽ። 20 ቦታ ላይ ትንቢት ትሰሚያለሽ። መጽናት የሚባል ነው። በእግዚአብሔር የታመነ ከኢየሱስ እግር ስር ሆኖ እግዚአብሔርን የሚሰማ ሰው አንድ በመጣው ቃል ይረጋጋል። ያኛውስ ሰኞም አለ የሚጸለይበት ይሄዳል፣ ማክሰኞም አለ። ቤትም እኮ አይጠቅሙም። አንዳንድ እህቶች አሜን የተባለበትን ሁሉ ይገባል። አሜን የተባለበትን ሁሉ ለምንድን የምትገቢው ፕሮግራም አትሄዱ ያልባል። ለአንዳንድ ቀን ቤት ላይ ሚሳ ሰርተሽ ቤቱን ጠርገሽ ልጆችን አብልተሽ ሸኝተሽ ታንበርከክ በር ዘግተሽ ውሪሩ ምን ሞኩ ፉናኖ ወንዝ አሜን የተባለበትን ሁሉ ዝም ብለሽ ለምን ትሄጃለሽ? ታንበርከክ። እግዚአብሔር እዛ ጋር ያለው ሰው አባት ነው፣ አንቺ አባት ነው። ቅረቢ ወደ እግዚአብሔር፣ ፈልጊ እግዚአብሔር። እኔ እግዚአብሔርን ሳገለግል ብዙ የአገልግሎት ዘርፎች በደሞች ይኖራሉ። ቤተክርስቲያን እግዚአብሔርን አገልግዬ አንድ ቀን ውዬ በአንድ ቀን ውሎዬ ውስጥ ያለውን ነገር እግዚአብሔር ፊት ላይ ተንበርክኬ እግዚአብሔርን አመሰግናለሁ፣ ሰማለሁ እንደገና እግዚአብሔር። ስለዚህ የባከናችሁ ሰዎች እኔ አሁን ይቅርታ አድርጉልኝ፣ እግዚአብሔር በጸጋ ስጦታ ብዙ ሰዎችን እየባረከ ብዙዎችም እየተነሱ እያገለገሉ ስላሉ እግዚአብሔርን አከብራለሁ። ምንም አይነት ምኮንነው ነገር የለም። ግን ሐሙስ ቀንም አንዳንድ እናቶች ውሃ ይዘው ሲመጡ ያለ፣ አርብ ቀንም ውሃ ይዘው ይመጣል። ውሃ ራሱ እኮ ወስደው የሚገለብጡ ከሆነ ሮቶ ማለት ሳምንት ሙሉ አንዳንድ 1 ሊትር አንዳንድ ግማሽ ሊትር ይዘው ይሄዳል። እኛ የሰፈር ፕሮግራም አለ ብንል እኮ የለም። ይቅርታ አድርጉልኝ ወገን አጎይ እንደዚህ ነው። ከሰኞ እስከ ዓርብ የምትባክኑ ሰዎች አንድ ቀን ይበቃል ዋሉ ቤት። በተለይ እህቶች ህብረት እህቶች ብቻ ባሉበትም የኔ እናገራለሁ። እህቶች ሰውየው ስራ ሄዶ እስከሚመጣ ያደረ ቤት አልተጠረገም፣ አልጋው አልተነጠፈም፣ የጠዋት የተጠጣው ሲኒ አልተነሳም፣ እሷ ባይላንድ ወይ ይዛ ትመጣለች። ከዛስ ሰውየው ሚዛን ስላልደረሰ ከተናደደ ከዛ ውሃ ይረጫል ወይ ልብሱ ላይ ለምን እንዳይናገር። ውሃ እንደውም እንድናገር ነው የሚያደርገው። ትክክል ስለሆነ ስለዚህ እንደ ማርታ የምትባክኑ ሴቶች እህቶች፣ እዚህ ቦታ ላይ ራሱ ስለ ሴቶች ነው ለካ እንደውም በደንብ ላውራ። እንደ ማርታ ብክን የምትሉ እስቲ ቁጭ በሉ እግሩ ስር
ይነግራል። እዛ ሄደሽ አንዳንዴ ደግሞ በጣም የሚያሳዝነኝ ምን መሰለህ? ሳምንቱን ሙሉ ቀድማ ሄዳ ከፊት ነው የምትቀመጠው፣ አይናገርም ጌታ። አስተውላችሁ ታውቃላችሁ? ገጥሟችሁ አያውቅም? ይሄን አመቱን ሙሉ ወደዚህ እየተመላለሳችሁ ትንቢት ጌታ ያልተናገራችሁ ሰዎች አጠፉም ተገኝ ምንድን ነው ይሳይ ድክ የምትሉ ሰዎች ኑ ወደ እግዚአብሔር እግር ስር። ይኸው እግዚአብሔር ጋር ሁሉም ነገር አለ። ሰውየው ጋር ሊቀር ይችላል እኮ ወጭኩያም ጋር ተንጠነው ቁምጥኩያም ጋር ተንጠነው ኩሩኩያም ጋር ተንጠነው ማህመድ ጋር ሲሶን ንጹህ ምንጭ ኢየሱስ ጋር አሜን ሃሌሉያ የህይወት ውሃ ምንጭ አለ አይደል ኢየሱስ። ከኔ የሚጠጣ እንደገና አይጠማም፣ ለዘላለም አይጠማም። ከዚህ ውሃ የሚጠጣ ምን ይሆናል? እንደገና ይጠማል። ሴትዮዋ ስለ ያዕቆብ ጉድጓድ በደንብ ስታወራ እኮ አንተ እኮ አታውቅም። አባታችን ያዕቆብ እኮ እሱም ልጆቹም ከብቶቹም ጠጥተው አባቶቻችን እኛም እኮ ከዚህ ይሄ እኮ በጣም ጥልቅ ነው፣ ጉድጓዱ ማያልቅ ነው። አንተ ከዛ ትበልጣለህ። ከዚህ ውሃ የሚቀዳ ሰው ሲወስድ ያልቃል፣ ሲያልቅስ ይመጣል ተመልሶ። ሴትዮዋ ደግሞ ውሃ ልትቀዳ በነፃነት ከሰዎች ጋር ተቀላቅላ የሥራ ይዛ የመምጣት መብት የሌላት ሴት ናት። የራሷ የሆነ ችግር ያለባት የተሸማቀቀች። ኢየሱስ ጌታ አሜን። ኢሶሚን ወይን ከደን ዋተክ ማን በዛተነተ ይው ክፍሉ ላይ ማን ውሃው ሳይደፈርስ ጠዋት ይቀዳሉ ሌሊት። ከዛ እንደገና ጠዋት ያልቀደሰው ማታ ይቀዳል። ስድስት ሰዓት ላይ ሜላኮ የልንጆን አራቸ መዳቱ ማን ማጣንተን ጉድ አለ ጉድ። ይኸውልሽ ከነ ጉድሽ የሚሰበስበው እሱ ብቻ ማን አስታቢ ወደሱ ከበየ ዋ ወጭቁይ መጨሳተው ኤበራታ ይደደወረነ ከበለ ዋ ይዘጉደ ፊሱ ኮ ያተና መዳመረው በጓዳ ሲሰሚስ ላንቺ ብቻ ሲናገር ጉድሽን አሳልፎ አይሰጥም። ስለዚህ ይሄ ችግር ስላለባት ከዚህ ውሃ የሚቀዳ ሰው እንደገና ይጠማል ሲል ከቤት ደበላሞ ማኒ ሉጠቃም ሀዋ ለሌዊ አይ ቦርቂሳ ቤሳ ኮለ ይሃውና ያልጎሳ ተባሮ ማኒ ሁለተኛ እንዳልመጣ ከዚህ ውሃ ስጠኛለች። ይሄ ውሃ እኔ ራሴ ነኝ። ኢየሱስ ሃሌሉያ። አንቺ ዘን ፍለሽ አይዳንድ ዘን ከምትመላለሽ ታንቀረፊና ስሚ። የሃይላንድ መንፈስ ወገው እያልኩ አይደል? ቅረቡ ወደ እግዚአብሔር፣ ስሙ እግዚአብሔርን፣ ንኩ፣ ዳሱ። እግዚአብሔር ይናገራል። አሜን። ለሚቀርቡ ሰዎች እኔ ድሮ ጀምሬ የሚጸልየው ጸሎት አለ በእግዚአብሔር ፊት። እግዚአብሔር ሆይ ይላል እኔ ያለሁበትን ሁኔታ ለኔ ንገረኝ። ጌታ እንደው ያለሁበትን ዛሬ ምን አይነት ሁኔታ ውስጥ እንዳለው ስተገኝ ጋር ሊድ እንደብዬ አላውቅም። እግዚአብሔር በጣም ይጠቀመዋል አውቃለሁ። ያልኩ ያለሁት አሁን ያለውን ሁኔታ እየነገርኳቸው እግዚአብሔር ስለኔ ምን ይላል ብዬ ሰውን ጠይቄ አላውቅም። በሰው በኩል ግን ብዙ ቀን እግዚአብሔር ይላል። እኔ በሰው በኩል የሚመጣውን ድምፅ አከብራለሁ። እግዚአብሔር ትክክል በሰው ይሰራል። ግን የመጀመሪያ በሱ በኩል የሚለውን ለኔ ማለት አለበት እግዚአብሔር። እንደዚህ አስባችሁ ታውቃላችሁ? ስለዚህ አንዳንድ ሰዎች የማይጸልዩ ሰዎች ምን ይሆናሉ መሰላችሁ? በዚህ ቦታ ላይ እግሩ ስር ስላልተገኘች የክስ ደብዳቤ ይዛ መጣች። ወደ እግዚአብሔር ማይቀርቡ ሰዎች ይወላችሁ ነገረኛ ናቸው። ወሽ ወጋከሙ ይሱበይ እጅግራቸው ነገር ነው። አንቺን ልከሱ መነሻ ያዝ በስ ማን ሲቶይ ኢስቱቆይ ውሽን መጦይ ኢስባቆ ኢስቱቆሉበ ኢዘዋይ ጎይ እስኪን ኢዘዋይ ገባቶ ያው እግዚአብሔር ጋር ማይቀርቡ ሰዎች ዘዋይ ጋር ወረሞቀል ማጨሰ ደናምስ በጣም ነገረኛ ከሆናችሁ አንድ የቀረባችሁ ነገር አለ። ወደ እግዚአብሔር መቅረብ አቆማችኋል። ማለትም ማን ገመሎን ማን ትቆን ሆሶም ድሪሽ ወሮማን ይወቅ ልክ አንዳንድ ሰዎች የለመዱት ነገር ቡና ካልጠጡ ምናምን እንደሚያዛጉ ነገር ያጡ ቀን የሚሰድቡትን ሰው ያጡ ቀን እንግሊዝ የሚወስዳቸው ሱሰኞች አሉ።
ምን አይነት ሰዎች መሰላችሁ እነዚህ ወደ እግዚአብሔር የማይቀርቡ? እግዚአብሔር ከነገር ሱስ ያውጣ። አሜን። ከነገር ሱስ የሚወጣው ሰው ወደ እግዚአብሔር ከቀረበ ወጫቀና ማን ሲደከመት ማሉ ጆሮ ወጫው ማይተጣለ ማን ሲዶል ውሎሽ ከማጋ ከእግዚአብሔር እኔ የሚገርመኝ ዛሬ ያው እየተናገርኩ ያለሁት በውሃ ዙሪያ ስለሆነ አሁንም ልቀጥል። በሳምንት 3 ቀን 4 ቀን ከበየው ወክሽ አጥቶ ይሳም ኦላሽ ወክሽ ይዋተሙት በይ በመጣች ምትባል እሷ ተጸልዮና ምን ይዛ መጣለች? ዋይ ይዛ መጣለች። ከማል ጡማን ሳሙን እሺ ዋቶ ምትባል አልቀረበችማ። ሰውየው ጋር ነው ቀርባ የመጣችው። ስለዚህ ማርታን እያማው አይደለም፣ ክፍሉ ላይ ያለውን ሐሳብ ነው እየተናገርኩ ያለሁት። የሚባክን ሰው ከኢየሱስ አፍ ለመስማት ጊዜ የሌለው ሰው መቼም ቢሆን ነገረኛ። እኔ አንዳንድ ጊዜ እንደዚህ ይላል። በአንዳንድ ሰው ተማሩ ኢየሱስ ምን ሆነ ነው እሷ እንዴት እንደዚህ ትላለች ብላል። አትፍረዱ፣ የምትቀዳው ምንጭ ነው ይላል። ምንጭ ይለያያል አይደል? ሰው በልቡ ውስጥ ያለውን አይደል የሚሆነው። ከበኤስ ሙለም ሲደኮተንም ኢምን መተኮተንም ከዚህ ቋንቋ ሌላ አታገኝም። እኔ ቤት ለምን ምንጩ ይሄ ነው የሚቀዳው ከዚህ። አሜን አሜን፣ ክብር ለኢየሱስ ይሁን። አሜን። ግን ሌላ ቦታ ላይ ደግሞ ብታገኙ ምን ሆና ነው እቺ ኢየሱስ እንዴት እንደዚህ ተናገረች ምናምን ልትሉ ትችላላችሁ። ለምን የሆነ ከዚህ ውጪ የሆንኩ ቀን ይታወቃል እኮ። አይ መጠይቆ ካውዮኮ ድሮ ጥሩ ልጅ ነበረች፣ አሁን ግን እንደሆነናለች ትላላችሁ። ግልጽ። ስለዚህ ሰው የተጸለየለት ሰው ከእግዚአብሔር ጋር ህብረት ከሌለው ስለተጸለየለት አይለወጥም። ሴትዮዋ የተጸለየ ውሃ ይዛ መጣች እንጂ ምላሷ በነበረበት ነው ያለው። ያቃጥላል እንደሚጥሚጣ ማታያን መልክ ወርኩኝ። አንድ በጣም እግዚአብሔር የሚጠቀመው አገልጋይ ነውና የሰውን ባህሪ ይነግራል። እንዲህ ነሽ እንዲህ ቁጭ ነው የሚያደርገው። በቃ እግዚአብሔር በሶስት ከዛ ቆም ያላት ቸርቾራ ኢስ ቤለስ ቸርች ሲጓል በቃ ይኸው አምልኮ ተው። ከዛ ገና ቆም ሲላምን አለች ማን ወደወልስ ከዛ አላደ እንደዚህ አይነት ሰዎች ሲሰጋ ቀይ ለበሽ ምናምን ሲባል ማየና ደላቆን እግዚአብሔር ስለሚናገር ተደስታ ሊሆን ይችላል። አልቃወም እና ስትነሳ ምን አለ አገልጋዩ አንቺ አለ አሁን እንዲህ ኢቭን እንደምታመልኪ አይደለም የሰፈር ሰዎች ካንቺ ይላሉ አለ። አሜን አለች። ያለው አስወይራው ልክ እንደዛ ሲል እንዲህ ነው አይደል መሆን የነበረባት። አሜን ልክ ነው እንዲነጣ ደስ ይላል። እና እያንዳንዱን ባህሪዋን ነገረ ማለት ነው። በጣም በቃ ቸርች አይመስልም። የዛን ቀንኛ ስንስቅ ማለት ነው። በጣም ገርሞን ሴትዮዋን ያለችበትን ባህሪ ቁጭ አድርጎ ነገረ። ይሁድ ግን ይስበል በመልመን ነው እኮ ይልታ የለም ሃሌሉያ የለም ጀጋላ ከቤት ነው የተቀመጠው። ላካ ኦላ አለትን የራሷ ነው ኮንትራንት አለ ሳውንድ አቃጥላ ይሁድስ አንደኛ እንደዚህ አይነት ሰዎች አይኖሩ ከበይ መጠቃት ሆሞ ለናታን ኦላ በተጠቀም ከን አይለው ሄነከነነክ ወደ እግዚአብሔር ቅረቡ። ወደ እግዚአብሔር የቀረበ ሰው የሚማረው ከእግዚአብሔር። ክብር ለኢየሱስ ይሁን። ኢየሱስ ደቀ መዛሙርትን አስተማረ። ከሱ ጋር 12 ሰዎችን እጥም ሐዋት ደይዞለ ጠለት ሆሞ ለምተማሳት መልኩ ቶሞ ለምን በጣ ከኢየሱስ ሰምተው ከኢየሱስ ተምረው ኤወሮነ ኤወንት እንጆ ኢየሱስን ቦሳስ ኢየሱስ ወደ ቢገሳ ወቆ ይወቀ ነገር ሞኮ እንደውም ኢየሱስ ክርስቶስ አንግ
ይህንንም መቅር ወጪ ታግሶ ኮፒኮይ ነሰተን አለተን መስራት አይደለም ወጪቱን በእጁን በወጪቱ ላይ የሚከታል ማጨሱ ኩያ ሆሱኩያ መቅር ገርኩያ ወሻማን ይወቆሽን አቶቸካ ወሻሚ kitam ምን ይላል 3 ዓመት ተኩል ከኢየሱስ ጋር የዋለ ሰውዬም 30 ብር ወስዶ ኢየሱስን ከሸጠ አንቺ የሆነ ቦታ ላይ ውለሽ እዚህ መተሽ እንዴት አታቃቲ ቅረቢ ወደ እግዚአብሔር ያበዛው በጣም ደስ ይላል። ስለዚህ ወደ እግዚአብሔር ቅረቡ። ወደ እግዚአብሔር የቀረበ ሰው የእግዚአብሔርን ሥርዓት ይማራል። አሜን። ክብር ለኢየሱስ ይሁን። አሜን። ይኸውላችሁ ስለ እግዚአብሔር የተነገረው ሰው ሳይሆን እግዚአብሔርን ራሱን የሚሰማ ሰው የእግዚአብሔርን ሕግ ይማራል፣ ሥርዓቱን ይማራል። ስለዚህ የትም ቦታ ረግጠመተህ እዚህ ቦታ ላይ ብቻ ለማምሰል መጽሐፍ ቅዱስ እንደዚህ ነው የሚለው። አንድ ሰው ምንም ሳይሆን ምንም የሆነ ቢመስለው ማንን ያታልላል? ራሱ